ስንት ዓመትሽ ነው? 21 21 ዓመት 21 ዓመት። ቺኮች እንዴት ነው የሚጀነጅን ቺኮች አሉ? ትምህርት ቤት ምናምን የሉሽም? አንድም አውር ምን ማምን ይባል ነገር የለም። ይሄንን ማታብ ከዘጋው የሉሽም ማለት ኢትዮጵያ ላይ ምን አይነት ስራ ነው የሚሰሪ? ላውንደሪ ቤት አለኝ የራሴ። ለራስሽ ላውንደሪ ቤት ማለት ምንድን ነው? አልጋ ቤት፣ ልብስ ቤት ኖ ማጠብ መተኮስ። ይመችሽ። ያ ላንቺ አይሆንም የኔ እንዳት ላንቺ አይሆንም። እሺ ሌላ ነገር ምን አለሽ? የኔና ላንቺ አይሆንም እያልኩ ነኝ። ያ ነገር ወስኛለሁ። እኔ በጣም ባለሀብት ስለሆንኩ አንቺን ውጭ ሀገር ልሸኝሽ ወስኛለሁ። ውሰደኝ በቃ። እዚህ ትመጣለሽ? እኔ አሁን ሚስቴ ምናምን ብዬ አላመጣሽም። እዚህ ሱቅ ላይ ትሰራለሽ። አንዳንድ ጊዜ ግን ስትፈቅጂ አንዳንድ ጊዜ እነፋለሁ። አይ በቃ ይቅርብኝ። አዎ ትመጣለሽ። እዚህ ከመጣሽ ግን የኔ እናት መኖርና ማይኖር የመኖር እርግጠኛ አትኖሪም። አሁን እኔ እኮ እርግጠኛ ስታስነፊ ለአበሾች አስነፊ የኔ እናት፣ ለፈረንጆች ለፓኪስታኖች አትስጪ እየነገርኩ ኧረ አይባልም። አንተ ባለያቱ አይባልም የሚባል ነገር የለም። ተጠናቅቄ እየነገርኩ ነኝ። እነሱ ይገማሉ። ለምን ለቤኪ አጀና ለቤቲ መግለጫ አንሰጥም? አንቺ ነኝ በሸርሙድና እስቲ ኧረ ወደዛ ይሄዱ። ምን አገባኝ እኔ? ማነው ቤቲ ማንነት? ምን አገባኝ? አንቺ ምን ታውቃለሽ? ድሮ የመጣውን ማስተናገድ እንጂ ምን ታውቃለሽ? የመጣውን ብር ተቀብለሽ ገብቶ መውጣት ለምን ከህይወቴ አትወርጂም አንቺ? ልጆች መጥቻ አውቃለሁ። አንተ እኮ ነው ቤት የምትመጣው። ውረጅ በቃ። 50 ጊዜ ሲሊኪ እኮ ነው የሚቀበለው። ውረጅ አሁን በቃ። ዝም ብለሽ አትሊኪ። እኔን አስቸግራችሁ በቃ። ላሽ በየደና 50 ጊዜ ሲሊኪ ነው የተቀበልኩት። እኔ ላኩሽ እንደ አንቺ ጋር አንቺ የታለሽ? እኔ አላኩሽ። አንቺ ነው የላክሽ።